የፀጉርን አጠባበቅ በተመለከቱ 5 የተሳሳቱ አመለካከቶች። አንደኛው ፎሮፎር የቆዳ መድረቅ ምልክት ነው። አይደለም። ፎሮፎር በፀጉራችን ያለው ፈንገስ ከአቅም በላይ ሲራባ የሚመጣ ነው። ሁለተኛው ሽበትን መንቀል እንዲበዛ ያደርገዋል። አያደርገውም። ሽበት ከተነቀለበት ቦታ ላይ ብቻ ነው ተመልሶ የሚያድገው። ሶስተኛው ፀጉርን ቶሎ ቶሎ መታጠብ ለፀጉር ጤንነት ቆንጆ ነው። አይደለም። ፀጉራችሁን ቶሎ ቶሎ በታጠባችሁት ቁጥር እንዲሰባበር ታደርጉታላችሁ። አራተኛው ኮፍያ ማድረግ ለፀጉር መመለጥ ያጋልጣል። አያጋልጥም። ፀጉራችሁ እንዲነቃቀል ወይም ደግሞ እንዲመለጥ የሚያደርገው ወይ ጄኔቲክስ ወይም ደግሞ የፀጉራችሁ ጤንነት ነው። አምስተኛ ሻምፑ መጠቀም ለፀጉር ጤንነት መጥፎ ነው። አይደለም። ሻምፑ መጠቀም ፀጉራችሁ ላይ ያለውን ቢልዳፕ ወይም ደግሞ ቅባትም እንደዚሁም ቆሻሻ ነገሮችን የማጽዳት ባህሪ ያለው፣ ግን መምረጥ ይኖርባቸዋል። ሰልፌት ፍሪ የሆኑ ሻምፖዎችን መጠቀም ለፀጉራችሁ ጤንነት ቆንጆ ነው። ለፀጉራችሁ ጤንነት የበለጠ ማወቅ የምትፈልጉ ሰዎች ካላችሁ ዶክተር ፌይሰል የቆዳ ክሊኒክ መምጣት ትችላላችሁ። ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ጻፉልን።